ያንቺ የሆነውን ነገር የሚያሳጣሽ ከሆነ መንቃት ያስፈልጋል። ከአንድም 2 ጊዜ 3 ጊዜ አሁን 4 ጊዜ ማለት ነው እንግዲህ እኔ እንትን ሶሲ መጀመሪያ መጣች፣ ከዛ ራሷ ደግማ ሶሲ መጣች፣ ከዛ ሊንዳ መጣች፣ ከዛ ይች እዩ ምትባል መጣች፣ ከዛ ይች መጣች። በሶስቱም በአራቱም የምናየው እንትን አንድ አይነት እኔ አላቅም እንግዲህ ሌሎቹም በዛ ደረጃ ይሰራሉ። በእርግጥ እነ ማርኬም ሰርተዋል፣ ግን በዚህ ርቀት አይሄዱ። እንዴ አንቺ ቤትሽ ውስጥ ገብቶ ባልሽን ወይም ቦይፍሬንድሽን እንዴ አንቺ ምን ጨነቀሽ ቆይ እንጂ ብሎ ፊት ለፊት ይሽላል እንዴ? እኔ እኮ ብዙማ ያልገባኝ ነገር ወይ አላቅም እኔ ዞሩ ነው ያለብኝ ለራሴ የሚል ሰው አለ እንዴ በአለም ደረጃ? ታውቂያለሽ? አይ ጥሩ ስላልሆነ ነው ማለት ነው። በቃ ደግሞ እኔ ይሰማኛል እኔ ሁለተኛ ሰው ነኝ ሁለተኛ ሰው የሆንኩ ነው እየመሰለኝ ያለው አለች እኮ በቃ። እና ሁለተኛ ሰው ደግሞ የሚልሽ ሰው ካለ ምን ትያለሽ? ምንድነው ያጠፋሁት እንዴት ይባላል? እኔ ይሄን እኮ እንዴ እኔ በገሃድ የሚታይ ፕላትፎርም ላይ እየሰሩ እያሳዩን እኛ በሚዛን ማስቀመጥ የማንችል ሰዎች ነን እንዴ? እንደዚህ ለሰው ነው አይደል ይሄ ቪዲዮ የተሰራው? ለሰው ከሆነ እነሱ የሚመላለሱትን እኮ አይተን ነው እኛ አስተያየት የምንሰጠው አይደል እንዴ? ድብና አድርጎ ነው ያጠፋው እንጂ ጥፋትማ ግን አጥፍቻለሁ ይቅርታ አድርጊልኝ እያላት ነው። ይሄን ደግሞ አሁን ዛሬ ቢረፍድም አልመሸም በሚለው ይቅርታ አድርጊልኝ ሆኖ ከዚያ ከድሮ ይታይሽዬ ማለት ነው። የምር እግዚአብሔር ምስክሬ ነው። ቪዲዮ እያመጡ ካሜራ እየደቀኑ ግን ተጫወቱብኛል። እኔ እሷን ስለ ይቅርታ እኔ ብሩኬንም ወደዋለሁ ግን ደግሞ የእሷ በጣም ስለሚለይብኝ ነው። እኔ ወንድም ሴትም ልጅ አለኝ በእነሱ እድሜ ደረጃ ትልቅ ሰው ነኝና ግን እሷን በጣም ነው የምወዳት እና የሆነ ነገሯ ማለት አክቲቭነት የመውደድ ብቻ ሳይሆን እስቲ የህይወት እስቲ እኛ ይኸውልሽ ታሽዬ እኛ ሁለቱን ነው የምንወደው። አሁን ላይ የኔ ህይወት የምትባል ልጅ አለች። ይኸውልሽ ቆይ ማክዬ እንድትጨምሪበት ነው እንድትጨምሪበት ነው። አሁን እኛ ስለመውደድ ስለመጥላት ሳይሆን እኛ ሴት ነን አይደል? እናት ነን አይደል? እየተገፋች የተበደለች ያለችው አንድ ሴት ልጅ ናት። አንድ ህፃን ልጅ ምንም የማታውቅ አይደለ? ስለዛች ነው እየጨውን ያለ ነው። እኛ ሁለቱ አንድ እንዲሆኑ ነው። ለአንዳንድ ቤቶች እኛ ለመለያየት ሳይሆን እንድታውቁ የምንፈልገው እች ልጅ በጣም እየተጎዳች ነው። በጣም ውስጧን እያመማት ነው። ስራም ከሆነ መቃወም አለብን እንደ አንድ እናት። እኔ እናት ነኝ፣ አንድ ሴት ልጅ እናት ነኝ። ነገ በልጄ ላይ ቢሆን ብዬ ነው ማሰብ ያለብኝ። ስራም እየሰራ ከሆነ ጥፋቱ ማን ጋር ነው ያለው? አዎ እሱ ጋር ነው ያለው። እንዴት ብላችሁ ብትጠይቁኝ እኔ ለምሳሌ ዊዘርን ፊት ካልሰጠዋት ዊዘርን ቦታ ካልሰጠዋት ዊዘር ላይ ልጥፍ ልትል አትችልም። በሴት እንኳን ጓደኝነት ስንሄድ ልክ ነኝ ልክ አይደለም? ዋና የሰው ልጅ አሰጣጥሽ ቦታ ነው። እች ልጅ ለሳምንት ነው የመጣችው። ምን አይነት ነገር ለስራ እንዳመጣት ተነግሯታል። ከካሜራ ጀርባ ምንድነው ያላት? እች ልጅ እኮ ሲበዛባት እኮ ነው ቃይዛ እኮ የወጣችው። እንደውም ጠንካራ ናት። የምወዳትም እኮ ለዛ ነው፣ ጠንካራ ጀግና ሴት ስለሆነች። እንዴ በስንቱ እዚህ ቤት ከተቀመጥኩኝ እኮ በደስታ 15 ቀን አይሞላም በቁጥር አለች። አዎ እያየን ነው። ከካሜራም ጀርባ ብዙ ነገር አለ። ማውጣት አትፈልግም። ካወጣችሁ እኛ እሱን እንደምንናገር ስለምታ ገብናን እየሸፈነች ነው። ነገር ግን ጭንቅላት ያለው እናት የሆነ ሴት ልጅ ያለው ሴት የሆነ ይሄን ነገር ኦኦ ብሎ ያስቁም። እቺ የመጣችሁንም ገፈርሳ በሬሳ ሳጥን አድርጋችሁ ሸኙ ነው የምለው። በቃ እንደ አንድ ወጣት ይሄን የምናገረው። ይቅርታ አድርጉልኝ፣ ዛሬ በጣም ስሜታዊ ስለሆንኩ ነው። ፍርዬ እኔ ራሴ በእውነት መግባት ራሱ አልፈለኩም፣ ግን ልቤ በቃ ግን ቆይ ይዘርዬ አሁን በተደጋጋሚ እንዲህ ከምናይ በተደጋጋሚ ቤት ድረስ እየመጡ ፎቶ እያወረዱ ምን እያሉ እንዲህ እየሰሩ ይሄን ከምናይ እሷ ባለችበት
እሷ የሆነ ቦታ በቃ ማለት እኔ ውሳኔዋን በጣም ነው የደገፍኩት። እንደውም እዛ ቁጭ ብላ ብትደራረቅ አሁንም ሲመጡ ብትነጋገር ይሄ ነበረ አሁን የባሰ ቢጎዳኝ። ውሻ በቀደደው ጅብ ይገባል እንዳይሆን ማይ እሱን ነው እኮ የፈራሁት። አሁን ደግሞ ሌላ ነው ይሄን የፈራሁት። ወይዘሮ አሁን መጣሽ ሞታቷ ደስ ብሎኛል። ለምን እንደሆነ ታውቂያለሽ? አንድ ነገር ደግሞ ይኸውልሽ ይዘርዬ ለራሷ ቦታ ያስፈልጋታል። እንኳን በህይወት በሞት ይለያል። የመጨረሻው ነገር ሲመጣ እኛ ይኸውልሽ ራሳቸውን ያጠፉ ወጣት ሴቶች ብዙ አሉ በዚህ ጫና ምክንያት በዚህ ግፊት ምክንያት። ስለዚህ ዘወር ብላ መጸለይ ያለባት እግዚአብሔር የሷ ካለው ማንም አንስቶት አይሄድም። ማንም የሷ ካልሆነ ግን ይሄው እሷም እያለች እየተጋፋት ነው። የሷ ከሆነ ግን የትኛውም ገለባ በእናት ሴት ደግሞ የለፋሽበት የተሰደበችበት የለፋሽበት የተዋረደችበት ልጅነቷን ያጣችበትን ቤት እሱን እዚህ ጋር ያደረሰችው እሱ እዚህ ጋር ያደረሳት ለሱ ብላ ስትሰደብ ማህፀንሽ ብረት ይግባ እያሉ ሲሰድቧት ዛሬ እንደዚህ ጥላ ስትወጣ ሌላ ነገር አስቢው። እኔም እዚህ ላይ ይዘር እንደዚህ አይደለም። አንደኛ ወይኔ ወጣች። አንደኛ ዝም ብሎ ባለጌ ሰዎች ነኝ ባለጌ በጣም የወጣ እግዚአብሔር ማለት ያለቅም ይቅር በለኝ በጾም ጥሩ አይነት ሰዎች አይደሉም። እዚህ ውስጥ ያሉ የተወሰኑ ሰዎች እግዚአብሔር በሚያውቀው ጥሩም ነገር ሲመጣ እሷን መስደብ ይፈልጋሉ፣ መጥፎ ነገርም ሲመጣ እሷን ሁሌ በቃ ማለት እኔ ጠዋትና ማታ በአጋጣሚ ስክሮል ካደረኩኝ የእውነት የሃይሚን ስም ብቻ ነው ሲበሉ የሚውሉትና ይሄ ደግሞ መረገም ነው። እግዚአብሔር የእውነት እኔ አዘንኩላቸው ለነሱ። ምን አይነት ህሊና ነው እንደዚህ? ምን አይነት ሰውነት ነው እንደዚህ? የሆነ ነገር አለ ይታይሽዬ የሆነ ነገር አለ ይሁን እኮ አይደለም እኮ አንድ ነገር እኔ ምን እንትን ምልሽ የሰው ልጅ እኮ ይሞታል። ቆይ ቀነኒ አዱኛ ራሷን እሱ ያጥፋት እሷ ታጥፋ አይታወቅም አይደል? እዚህ ደረጃ አይዳረሱም። እንደዛ የሚያደርግም ሰው አይደለም። እንደዛ እንበል አንድ ወጣት ሴት በምክንያት አጥተናል አይደል? አንድ ወጣት ሴት የማይሆን ምክንያት አጥተናል እኮ። ወደዚህ ደረጃ ይደርሳል አይደርስም? ያ በምን አይነት መልኩ እንደምተነትኘው ከኋላ የመጡ ቪዲዮዎችን ከዛሬ 2 ዓመት ጀምረሽ እስካሁን ያለውን መተንተን ትችላለሽ። ተንትነሽ ምን ላይ እንደቆሙ የቱ ጋር እንደደረሱ ዛሬ ላይ ማስቀመጥ ይቻላል። ምንም እንትን የለውም። እያመራ ያለው ወደ ትክክለኛ ልጥፍ ወዳለ ፍቅር ሳይሆን በቃ ማለት ሸካራ የበዛበት አሁን ላይ ደግሞ የባሰ እንትን የበዛበት አይነት ነገር ነው እያየን ያለ ነው። ይሄ ደግሞ የሆነ ነገርም ቢሆን እንኳን ነገ ቢታረቁ እንኳን ይሄ ቪዲዮ ተቀማጭ ነው። ይሄ የዝሙት ቪዲዮ ተቀምጦ እኔ አላቅም። ብቻ ነው የቡታጅራ ልጆች ምን አይነት ህሊና እንዳላቸው መድኃኒዓለም ይወቀው። ግን እኔ ሁለቱ ግን በነበራቸው አሁን እንደ አይነቱን ነገር ብሩኬ በተለይ ከዚህ በኋላ ከዚች ልጅ ጋራ ምናልባት ለአንዴና ለመጨረሻ ጊዜ ልክ እንደዚያች እንደ ማናት አፈቅራለሁ ብላ መታ ላዩ ላይ ልጥፍ ያለችው ሐሰን እና ሐሰን ይዘዋት የመጡት እንደሱ ሊንዳ አይደለችም። ሙስሊሟ ልጅ አዎ ታንቄ ሞታለሁ አላለችም። አንተን ካላገኘው ሞታለሁ ብላው ነበርኩ። ከዛ አንድ ቀን አገኛት። በሁለተኛው ቀን ከፈለግሽ እኔ ነግሬሻለሁ፣ እኔ አልፈልግም፣ ነግሬሻለሁ፣ የኔ ውሳኔ ይሄ ነው። ከዚህ በኋላ በራስሽ ላይ የራስሽን ውሳኔ መወሰን ትችያለሽ፣ አያገባኝም ብሏት ሄደ። ነገም ከነጎዲያም ይችል ልጅ እንደዛ ሊላት ይችላል ያስባል። አሁንም እኮ እርግጠኛ የሆነ ቁርጥ ያለ ህይወት መለስ አይችልም። ይሄናል ድረስ አብራው ካለች ጋር የራሱን ሰው ከቤት ከማስወጣት አሁንም ትሄድና አለች እኔ እኮ እንደዚህ ነው የቀረብኩሽ እኮ በዚህ በኩል ነው በዚህ ነው ብለ እንደገና ደግሞ ዛሬ እኔ እምላችሁ ነገር ራሳችሁን እንድታረጋጉ ነው መነግራችሁ። ለምን እንደሆነ እንደዚህ ምለው ታውቂያለሽ? እኔ የአብርሽ ያስካለ በግነኝ የምትለውን አስወጭልኝ ብሎ ካርጋት ወይ ምን አባታ ነው? እሺ አይ ታያቸው ማለት የአብርሽ ባለፈው የሆነ ጥቁር ቲሸርት ለብሰው ከእሷ ጋር አንድ አይነት ለብሰው የሆነ የጓደኛችን የኔ ቤተሰብ ነው ልጁ እዛ ልደት ላይ አብረው ነበር ሩታና አብርሽ ማለት ነው።
ስጦታ ገዝተው ምናምን እኔ በቃ ለእህቴ ስልክላት እንዴ እነዚህማ እኮ እዛ ነበሩ እንደዚህ ብዬ ነገር እንደዚህ ብዬ ስነግራት ጊዜ እንዴ እዛ ነበሩ ባልና ሚስት ናቸው ምናምን ብላለችኝ። እና ስራ ከዚህ የበለጠ እንደሚመጣው በቁ እኔ በእውነት እውነቴን ነው የምላችሁ። እኔ ከዚህ በፊት ታመም ያለው በእነሱ ማለት ነው። ግን አሁን በቃ እነሱ ስራ ነው የሚሰሩት ያሉት። በቃ ይሄንን ጭብጭብላችሁ እንደዚህ እኔ አትበይኝ፣ እንደዚህ አትበይኝ፣ ስራም ነው አትበይኝ፣ ስራም አይደለም አትበይው። በቃ በቪዲዮ ላይ ተነስተሽ ሐሳብ ሰጪ ደስ አይደለም። ቪዲዮ ስራ ነው ካላችሁኝ ግን በነግርሽ ነው እዚህ ጋር አሁን የእነ አብርሃም ምናምን ኦኬ እነሱ እያጭበረበሩም ይታያል። እና አብርሃም የታወቀ ድራማ ነው። የእነዚህ ግን ድራማ ስራ አይደለም። እይታውን ባይኖርሽ ዝም ብሎ ቢሰራ ምን ዋጋ አለው? እነዛ እኮ እይታ ነው አናታቸውን ጣራ ድረስ ያደረሰ። እዚህ ደግሞ እንደዛ ይመጣላችሁ። የገባሽ እኮ ሊኖር ይችላል እናቴ፣ የገባሽ ሊኖር ይችላል እህቴ፣ አንቺ የገባሽ ነገር አለ፣ እኔም የገባኝ ነገር ሊኖር ይችላል። ግን አልኩሽኝ ሃይሚ ራሴን ላጠፋ ነበረ ካለችበት ጊዜ ቀን ጀምሮ ነገሮችን ስራ ነው ብለን የባሰ ሌላ ተጽዕኖ እንዳፈጠር የሆነ እንኳን በውስጥ የሚፈጠር ነገር እንኳን ቢኖር ልጅቷ ላይ ሌላ ችግር እንዳይፈጠር ስራ ነውም ስራ አይደለም አንበል። በተቻለ መጠን በተለቀቀው ቪዲዮ ላይ የዛሬ እንዲህ ነው ብለን ሐሳብ እንስጥ በሚል ነው። እኔ አሁን እንድትረጋጉ የምፈልገው ስራ ነው ብሎ የሚያደምቅ እና እንዲያሚል ከሆነ እኔ የሚባል ነገር ካለ ስለማይመቸኝ እና ምን አሉ መሰለሽ አንቺ እንዳልሽው ማለት ነው። ምን አሉ ሰውየው ስለሚያቀን አብረሃትና ስላለን እኛ እንነጋገራለን፣ ሰላማዊ ነን፣ ግን አብረን ተለያይተናል። ግን አብራችሁኑ ስላለን አብረን ሄደናል ብላ እኮ በቪዲዮ ወጣ እኮ ተናገረች። ውሸት ነው። ዝም በያቸው በቃ። ይሄ እነሱ አሁን ይሄንን ኑሮ አድርገውት እየኖሩ ነው እንጂ ስታስቡት እንደው ሃይሚና ብሩክ አሁን ቤተሰብ እንትን ብለዋል። እንደዚህ የሆነች አሁን ቤተሰብ እውነት ይሄንን አሁን በየቀኑ ሚዲያ አንድ ቀን በሷ እየመጡ ስታስቡት በእውነት ቤተሰብስ እንደው እውነት ቢሆን ዝም ይላቸዋል? እንደው እንዴት እንደው በእውነት በሰውኛ ስናስብ በተከታታይ አሁን ይመጣሉ። የእውነት ቢሆን እስከ ጭራሹ ሚዲያ ላይም አይመጡም። አሁን ማርክና ሄለን ምንድን ነው የእውነት ስለሆነ በቃ ተለያዩ አይደል? ከዛ ከሚዲያ ጠፉ። ግን በየቀኑ እየመጡ እንዴ እኔ አሁን በሳሚልኝ እንደዛ ስትሆን በጣም አዘንኩኝ። እኛ ራሳችን እንድናረጋጋ ነው አሁን እዚህ ጋር እናንተ ለነሱ እንዲህ ስትሆኑ እኔ ዩቲዩብ ላይ ያለው ስንት ነገር ስትባሉ ስንት ነገር ስትሰደቡ ሰማለሁኝ። በእውነት እኔ አሁን እናንተ ናችሁ የምታሳዝኑኝ ያላችሁት። እኔም በጣም ነው የተሰማኝ። ግን በቃ ስራ ነው በቃ እየሰሩ ያሉት። አሁን ከዚህ የበለጠ ነገ ደግሞ ልጅቷ ትመጣና በቃ ሄዳለች፣ በቃ እሷ ከሄደች ብላ ሌላ በቃ የሚያናድድ ከዚህ በበለጠ የምንናደደውን ነገር ነው። በቃ እነሱ እይታ ይጨምር ጥሩ እንትን ይበል በቃ እንጂ እንዴ እንደዚህ እያለቀሰ ሰው እንደዚህ እየተጎዳ ሌላ ቦታ ማው ሲያለቅሱ ነበር። እነቷ እንዴት ነው ክስት ብላ የዛኔ ነው የታመምኩት እንደዛ ሆና በኋላ ፕራንክ ነው ብለው ሰላም ተፈጥሮ ስንተኛ ነው አሁን የዛኔ ነው እኔ እንዲያውም በቃ በጣም እንትን ያልኩት። ግን ትመጣ ነበር በንጋታውም ይመጣሉ በቃ ወደድኳት ህይወቴ ናት በቃ ምናምን እያለ ሲያላት ጊዜ እኔ በጣም ነበር የዛኔ እንትን ያልኩት። አሁን ደግሞ እየሰሩ ነው። እውነቴን ነው የምላችሁ። እኔ በእውነት እዛ ጋር የምትባሉትን በቃ እንደዚህ ምናምን እያሉ ነገ ግን እነሱ አሁን ትላንት እንደዛ አለች ሚዲያ ላይ የሚባለውን እየሰሙ እነሱ ወደ ስራ እየቀየሩ ይመጣሉ። አሁን ነገ ደግሞ ተነገ ወዲያ ባለፈው እንዴት ነው ቡታጅራ ሄዱ ጊዜ ጥላው ሄዳ ከዛ በኋላ በንጋታው በቃ መታመሙ ሰምቼ መጣው ብላ እንደገና ስራው ጀመረ። እያየሁት ነው ሁኔታዋን። በቃ እንደዛ ብናደርግ ይሻላል። ራሳችንን እሺ አንጉዳ፣ ለራሳችንም እንሆን። ግን ባየነው ልክ እሷም እንዳትጎዳ ይች ልጅ የሆነ ነገር ብትሆን በጣም ስለምንወዳት የምንጸጸተው እኛ ነን። ይቅርታ አድርጊልኝ በመሀል ገባሁብሽ። የእውነት ቢሆን እውነት እንደዚህ የሆነች ሚዲያ ላይ ትመጣለች። የእውነት አሁን ፍቅር እኮ ነው። ለምን አትመጣም? ፍቅር አይደል እንዴ? ፍቅር በገመድ ትጎተቻለች። ለፍቅር እኔ ይቅርታ አድርጉልኝ ነው ባይዘው ፍቅር እኔና አንቺ እዚህ ቁጭ ብለን እንደምናወራው አይደለም። ምናልባት ልጆችም ሆነን አሳልፈናል። ልጆቻችን ወጋነሽ ልንገርሽ ለአንድ ነገር ቆይ እኔ ልመልስላት እንዲሆና ትመጣለች ብለሽ ላልሹ ምን አምሮባት ነው የመጣችው? ደስተኛ ሆና ነው የመጣችው? እስቲ ምን ተመልከት። ምን እያየሽ እንዴት እያየሻት ነው ሃይሚ? ያኔ በእነንትና ጊዜ
ገጸ ባህሪ እኮ ነው እንደዚህ ለምሳሌ ሆና ያለባት። ቆይ አንድ ነገር ቆይ እች ልጅ እኮ ተናገረች። እች ልጅ እኮ ዛሬ ተናገረች አይደል? ሌላውን ልለፈው የውስጤን ህመም ነው ያለችው። የማናቀው ህመም አለ። ቀደም አውርቼዋለሁ። እች ልጅ በንዴት እኮ ጨጓራ ብዙ ነገር እናውቃለን አይደል? በጣም ስትናደጂ መጀመሪያ የሚነካው ጨጓራሽን ነው። ወይ እች ልጅ ጨጓራዋ ወይ ብሏል። እሺ ምንሽ ነገር ሆናለሽ ገብቶሻል። ስለዚህ ብሎክ አድርጊያት። ያንቺ ሽንት ይቀር ስራ እንኳን ቢሆን ማለት ነው ወጊ እንደዚህ አይነት ስራ አንቺ ይሄን ሁሉ ጊዜ ያፈራሽውን ፍቅር ስንት ነገር የተሰደበች ስንት ነገር እየተባለች ስንት ከስከ ያኔ እንዴት ነው ከስንት ነገር ተነስተው ነው ዛሬ ላይ እዚህ ጋር ደረሱት እነሱ አይደል እንዴ?